እግዚአብሔር ሊያከብራችሁ ሲፈልግ የመገፋትን ጥግ ታያላችሁ፣ የመጠላትን ጥግ ታያላችሁ፣ የመከዳትን ጥጉን የመጨረሻው ወለሉን ግርግዳውን ነው የምትይዙት። እግዚአብሔር በሕይወታችሁ ያለውን ሊያደርግ ሲፈልግ ሁለተኛ ይሁላችሁ የመጨረሻ የብቸኝነት ወለል ላይ፣ የማጣት ወለል ላይ፣ የችግር ወለል ላይ የመጨረሻው መሬቱን ነው የምትይዙት። የመጨረሻ ነው የምትወድቁት። የመከራው መጨረሻ ላይ፣ የብቸኝነት መጨረሻ ላይ፣ የግፍ መጨረሻ ላይ የሕይወታችሁ ርቀቱ ከቤተሰብ ተነጥላችሁ ርቀቱ የምትወድቁት ጥግ ነው። ያን ጊዜ ግራ እንዳይገባችሁ እግዚአብሔር ያለውን ያደርጋል። የሰማኝ አሜን ይበለኝ እስቲ። እግዚአብሔር ያለውን ያደርጋል በሉ፣ ጮክ በሉ ነው ያደርጋል። ጥጉን ትይዛላችሁ። ጉድጓድ ውስጥ ነው የምትወድቁት። በለቅሶ ሸለቆ በወሰነው ስፍራ የሕግ መምህር በረከትን ይሰጣል ይላል። በረከትን ያዘጋጃል። የመጨረሻ የጉድጓዱን ጥግ ትይዛላችሁ። መሬት ላይ አይደለም፣ ጉድጓዱን መጨረሻውን ትይዙታላችሁ። የግፍን መጨረሻ ታገኙታላችሁ። የክፋትን መጨረሻ ታገኙታላችሁ። መሸጥ ሕይወታችሁ ውስጥ ይገጥማችኋል። መከዳት አይደለም፣ መሸጥ። ሰዎች ተደራድረው ይሸጧቸዋል፣ አሳልፈው ይሰጧቸዋል። መቼ? እግዚአብሔር ሊያከብራችሁ ሲፈልግ። የኔ በምትሏቸው ሰዎች ትሸጣላችሁ። አውጥተው ቸብ ያደርጓችሁ። ሚስጥራችሁን የሚያውቁ፣ ገመናችሁን የሚያውቁ፣ ህልማችሁን የሚያውቁ፣ እናንተን የሚያውቁ አባት ለእናንተ ያለውን ፍቅር የሚያውቁ እነሱ በጥቃት ገባችሁ ያሉ ሰዎች ይሸጡ። እግዚአብሔር እየጣላችሁ አይደለም። ሰው ሲጥላችሁ እግዚአብሔር አይጥል። እስቲ አሜን በሉ። ይኸው ዮሴፍ ሙሉውን መልእክት በኤጳፍራ ክርስቶስ ቤተክርስቲያን ዩቲዩብ ገጽ ላይ ይመልከቱ። ጌታ ውበታችሁን ይፈልገዋል። ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት የያዘውን ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል፣ ሲመለከት ያያታል። መንገዷን ሲያይ እሱን ነው የምትፈልገው። ፊቱ ናት ያለችው። በእግዚአብሔር ጸጋ የተሞላች ናት፣ ቅድስት ናት፣ ንጹሕ ናት። ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ብለዋለች። ዋው! በዛን ዘመን ከነበሩ ወጣቶች መካከል እግዚአብሔር ሲመርጥ አይኑን ያሳረፈባት፣ ጸጋ የሞላባት፣ በእግዚአብሔር ፊት የምትወደድ፣ እኔ ዝም ብዬ ሳስባት ጠዋት ማታ በፊቱ ብርክክ ብላ በቅድስና የምትኖር ጨዋ ሴት፣ ወጣት ሴት፣ ቲኔጀር ሴት፣ ፊቱን የምትፈልግ ሴት። ወጣት ጌታን መፈለግ አለበት። አሁን ባክሽ ቸርች የምትሄጂበት አለ ምሩጪ ዘለል ብለሽ ደከም ስትይ 36 ደርሲ ትሄጃለች። እንደሱ ነው። አንዳንድ ሰው ጉልበቱን ክለብ አስጠብቶ ኃይሉን ነገሩን ማስጨርሶ ፍርክሽክሽ ሲጀምር መስበር ሲጀምር እኔ ጌታ ቤት ይሻለኛ ጌታ አንዳንድ አይታዘንለትም እንጂ ያሳዝነኛል። ጡረታ መውጫ የሚያደርጉት ሰዎች አሉ። ጌታ ጡረታ መውጫ አይደለም ብራዘር፣ ጉብዝናችንን የምንሰጠው ነው። መጽሐፍ በጉብዝና ወራት ፈጣሪህን አስብ ነው የሚለው። ጉልበትን ክለብ ጨርሰ፣ በዝሙት ጨርሰ፣ በኃጢአት ጨርሰ፣ በሺሻ ጨርሰ፣ በጫት ጨርሰ፣ በሱሳሱስ ፍርክሽክሽ ብለህ ተበታትነህ የምትመጣለት ምን ልታረግለት? ልትቀበርበት ነው? ደስ ይበልሽ አላት ገብርኤል። በእግዚአብሔር ፊት ጸጋን አግኝተሻል፣ ሞገስ አግኝተሻል፣ ተወደሻል፣ ተመርጠሻል። ለምኑ? ብሉፕሪንቱ ዋናው ፕሮግራም ባንቺ ሊጋገር ነው። የቱ ፕሮግራም? ዓለም የሚድንበት ነው። እግዚአብሔር ለዓለም ያለውን ፍቅር የሚያሳየው ልጁን ባንቺ ውስጥ ሊያመጣው ነው። እንዴት ይሆናል አለችው። ይሆናል። እንዴት? መንፈስ ይመጣላ፣ ይጸልልልሽ። ይቆል አታውቂም፣ ተይ እንጂ ለእግዚአብሔር የሚሳነው ነገር አለ። እቺ ልጅ ቲኔጀር ልጅ ምን ትችልበታለች? እንደ ቃል የእግዚአብሔር ፕላን ማስፈጸሚያ ሆነች። ድንቅ ወጣት። ዛሬ ወጣቶች የት ናቸው? በእግዚአብሔር ቤት ስትመጡ ለመጸለይ ነው። ኖራ በድጋጆች እኛ በተቻለ መጠን ለጸሎት የሚመች አይነት እንዲሆን እንፈልጋለን። ምን ከፍታቸው መዝሙሮች ሰዎች እንዲጸልዩ ነው።
የምናደርጋቸው ነገሮች ምናምን ወደፊት እንጨት በእንጨት ለማድረግ የሆነ መንፈሱን ይሄ እግዚአብሔር መንፈሳው እንዲያዝ መጥቶ ፒው የሚበራ እንዲል የሚያንቀሸቅሽ መብራት አናረግም። እሱን ቺቺን ያይድና ፈልግ አናረግም። እዚህ ካልም መንፈሱ ሰው ስብስብ እንዲል የቦታ ጥበት እንጂ ባህር ዛፍ ተክለንላችሁ የሆነ እንትን ወንበር አድርገን እንደው ግጥግ ስር ብትመሰጡ ጥሩ ነው። ሰው ቸርች እንደሱ ነው የሚሄደው። እኔ አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቹ አሰፋፊ ትልልቅ ወፋፍራም ዛፍ አለ፣ ዛፎቹ ስር ድንጋይ አለ። ሰዎቹ እግዚአብሔር ይስጣቸው ሲሄዱ ነጠላቸውን ነጠል አድርገው ለብሰው በቦዲ እዚህ ድረስ እምብርቷን አድርጋ አትሄድ። ነጠላዋን ለብሳ አፏን እንደዚህ አድርጋ በስራት ጭብለው ያልቅሳሉ፣ ይጸልያሉ። ቤተክርስቲያን ስትመጡ ለመጸለይ ነው። እኔ መንፈሳዊ ቀናት ይዘኛል። አሁን እንደዚህ ብንጸልይ ብዙ ነገር መለወጥ እንደምንችል ስንቶቻችሁ ታምናላችሁ? ተነስተን ለሰዎች ሁሉ ብንጸልይ፣ ለምናየው ትርምስ ብንጸልይ። አሁን የጸሎት ርዕስ ጠፍቶ ነው ጥሪ ይልብኛል። ቻርዬ እኔ ስንበረከክ ልክ ነው ይልብኝ። አንዳንድ ሰውማ በርከክ ሲል የሆነ ድመት ይመጣና ከኋላ እንድት ይዘኛል አለ። ገና ያልተለቀቀ ሰው አለ። የሆነ ድመት ሁሉ ገና ጣራ ላይ በኢየሱስ ክርስቶስ። ከዛ አይኑን ጨፍኖ መጸለይ የማይችል ሰው አለ። ዲም ሚል ሰው እኔ ደስ የሚለኝ የሚል እውነት እኔ ብዙ ሰው ብሎኛል። እኔ ደስ የሚለኝ እንትን ነው ተቋሞ ነው ይላል። የተቋሞ ጸሎት ደስ ይለኛል ይላል። ዲም ላባላፍ ሰው በቃ የጸለየ የሚመስለው ሲጮህ ነው ሰው በለሆሳስ እግዚአብሔር ፊት አሜን። ብርክክ ብላችሁ ለሰዎች ሁሉ መንፈሳችሁን ስብስብ አድርጋችሁ አንድ ቀን እኮ ከዚህ ስጋ ውስጥ ውልቅ ትሉና ፊቱ ትመጣላችሁ። አንዳንዱ የጋብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ጋብርኤል ከየት አምጥቶ ይሰጣል? ታዲያ ከየት አምጥቴ ነው የጋብርኤል ስጦታ ብለ የምትጽፈው? ለዘካርያስ ወንድ ልጅ እንደሚወልድ መጥቶ የተናገረው መልአክ ከራሱ አምጥቶ አይደለም እኮ ሂድ ተብሎ ነው። ይሄንን መልእክት አድርስለት። ልጅ የማን ስጦታ ነው? አይወድም ጭቅጭቅ። መልአክ እንትን ሰጣለው ሙስና እዛ ቀበሌ የለመድከውን ቀበሌ ላይ ጨርስ። የክፍለ ከተማ ስራ አስፈጻሚ መሰለ እንዴ? ዘንጥላ ሰጣለው። ዛንጥላ ለዝናብና ለፀሐይ ተጠቀም። መልአክ ደግሞ ዛንጥላ ይዛ አረባክ አራተው በእውነት አትቀልድ። ዛንጥላ ሰጣለው በል፣ ትልቅ ሻማ አበራለው በል፣ አይሰማህም። ስለ ማህበራዊ ኑሯችሁ የጠለቀ ግንዛቤ ሊኖራችሁ ያስፈልጋል። እኔ አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለም። አሁን እኔ ከጠላቶች ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ምንም አይነት ማህበራዊ ግንዛቤ የላቸው። እንዴት ከሰው ጋር መኖር እንዳለባቸው እንኳን አያውቁ። አንዳንድ ኮሜንቶች ስገባ ክርስቲያኖች ናቸው። ምን እናርጋችሁ? ቆይ እንዴት ነው እናንተን በምንድን ነው የምናስተካክላችሁ? አሁን የማወራው ነገር ለቤት አይጠቅምም ወይ? ይሄ የማወራው ነገር ለትዳር አይጠቅምም ወይ? ይሄ የማወራው ነገር ለቤተ ክርስቲያን አይጠቅምም ወይ? ይሄ የማወራው ነገር እግዚአብሔርን አያስከብርም ወይ? ይሄ የማወራው ነገር ነቀፌታችንን አያስወግድም ወይ? የተበላሸው ግንኙነታችንን አያሳምረውም ወይ? ማህበራዊ ግንኙነታችሁን በጥንቃቄ ያዙት፣ እወቁት። ምንድነው ማህበራዊ ግንኙነት? ከሰዎች ጋር ቢቻላችሁስ በእናንተ በኩል ቢቻላችሁ ከሰው ሁሉ ጋር በምን ኑሩ? ምንድነው እየሄዳችሁ የምትመነጭፉት ሰው? ለምንድነው ነገር የምትፈልጉት? ይሄንን ስል ልወደድ ብለህ ነው ይሉኛል። ይሄንን ብዬ ልወደድ ከሆነ አውደዱኝ። እኔ ሰው እንዲጠላኝ አልፈልግም። እኔ ቀሽም ፋራ መሰልኳችሁ እንዴ ሰው እንዲጠላኝ የምሰራው? ለብሮ ሰው ይጠላኝ? እኔ በሰላም በጉሊት አቋርጬ እኮ መሄድ እፈልጋለሁ። ሰው ከወረፋችሁት በሰላም መኖር አትችሉ። ሰው ስራ ሲጠፋበት ነው። ይሁላችሁ ስራ ሲጠፋባችሁ ነው ነገር የምትፈልጉት። አይድል ስትሆኑ ነው ነገር የምትፈልጉት። ማህበራዊ ግንኙነታችሁን ጥንቅቅ በሉና ወቁት፣ ያዙት። የጠለቀ ግንዛቤ ያዙ። መጽሐፍ ቅዱስ ስለ ማህበራዊ ግንኙነት ከመንግስት ጋር ቢሆን ከነገስታት ጋር ከመኳንንት ጋር ከማያምኑ ጋር ከሚያምኑ ጋር ከወንድሞች ጋር ከአባቶች ጋር ከእናቶች ጋር ከእህቶች ጋር እንዴት መኖር እንዳለብን መጽሐፍ ቅዱስ ይነግረናል። አባቶችን እንደ አባቶች ያቸው